ሰላም ዛሬ ፀጉሬን ከመታጠቤ በፊት የምጠቀመውን ሄር ማክስ አሳያችኋለሁ። ተልባ ሩዝ አርጌ ከዛን ያው 2 ብርጭቆ ውሃ በማድረግ ለ20 ደቂቃ ካንተከተኩት በኋላ ሮዝመሪኖና ምንድነው ቅርንፉድ እጨምርበታለሁ ማለት ነው። ከ20 ደቂቃ በኋላ ምክንያቱም ሮዝመሪኖና ቅርንፉድ ብዙ ሰዓት እሳት ላይ ባይሆን ጥሩ ነው። ጠቃሚው ነገር እንዳይጠፋብን ለዛ ነው ከ20 ደቂቃ በኋላ የምጨምረው። በአጠቃላይ ከ30 ደቂቃ በኋላ አወርደውና በትኩሱ አጠለዋለሁ። ይኸው እዚህ ጋር ሮዝመሪኖና ቅርንፉድ ስጨምር ማለት ነው። ይሄን ከጨመርኩኝ በኋላ ለ10 ደቂቃ ያክል ነው የማቆየው። ከዛ እንደዚህ ውፍር ይላል። ከዛን በሻይ ማጥለያ ላጠለው ነበር ግን ስለማይወጣ ማጥለያ ቀይሬ በወንፊት ነው ያጠለልኩት። ወዲያው ግን ትኩሱን ማጥለል አለባችሁ ምክንያቱም ከወፈረ እንትን ይላል አይወርድም ከቀዘቀዘ ይወፍራል። ሶ በትኩሱ አጥልሎ ማስቀመጥ ከዛ ከበረደ በኋላ መቀባት ይቻላል። እኔ ማታ ሰርቼ ፍሪጅ ውስጥ አስገብቼው አሳድሬው በጠዋት ነው የተጠቀምኩት። ግን ከቀዘቀዘ በኋላ ወዲያውኑ መጠቀም ይቻላል። እንደዚህ ይሆናል አጥልዬ ከጨረስኩት በኋላ ከዛ እንደዚህ መቀባት ጀመርኩ። በጣም አሪፍ ነው ለፀጉር ለሚነቃቀል ለሚሰባበር ቆንጆ ነው። እንደዚህ ሙሉውን እያዘዋወርኩ ሁሉንም ፓርት ነው የቀባሁት። ቆዳዬንም ዘለላውንም ማለት ነው የፀጉሩን ዘለላ በሙሉ መቀባት አለበት። እና ሌላው ደግሞ ቀብታችሁ ከጨረሳችሁ በኋላ በደንብ ማሳጅ ማድረግ። ሙሉ ማሳጅ ማድረጉ ብዙ ጥቅም አለው። ይሄን ማሳጅ በደንብ ካደረጋችሁ በኋላ እኔ ያደረኩት በፔስታል እፍን አድርጌ ለ2 ሰዓት ያክል ነው ያቆየሁት። ዳርዳሩ እንዳይወርድብኝ ደግሞ በጨርቅ ነገር አስረዋለሁ። ከዛም በኋላ ያው 2 ሰዓት አቆየውና ታጠበዋለሁ ማለት ነው። ከ2 ሰዓት በኋላ ባታቆዩት ይመከራል። እንደዚህ እፍን አድርጌ 2 ሰዓት ካቆየው በኋላ መጀመሪያ በሳሙና ታጥቤዋለሁ ከዛ በሻምፖ እታጠበዋለሁ ማለት ነው። እንደታጠብኩኝ እኔ የማደርገው ምንድነው ወዲያው ሳይደርቅ ቅባት ቀብቼ አበጥረዋለሁ። ምክንያቱም ከደረቀ በጣም ያስቸግረኛል ይነቃቀላል ይያያዛል እና እንደኔ ካስቸገራችሁ በእርጥቡ ማበጠር ጥሩ መፍትሄ ነው ብዬ አስባለሁ። ቅባትም መቀባት ከዛ ትዊንስ መስራት አሪፍ ነው።